ያለ ፊልተር ስለማታውቂኝ ሲስዬ በፊልተር እንዲያርጌ ልምጣልሽ። ሲስዬ ቤቢ በባለፈው ነገር አይውሽ ቆሜ ይቅርታ ብጠይቅሽ ደስ ይለኛል። እኔ ማር ግን መቆም አልወድም ታውቂያለሽ። ሁሌ እግሬ ላይ እንደተዘብዘብኩ ሲስዬ እኔ ማር ባለፈው ሳትፈልጊ ሲሲ አባት ላኩብኝ በኪዳነ ምሕረት ሲሲ ሳትፈልጊ በሉ አንድ ላይ በግዳጅ የዛችን ገሰሮ ምግብ ለምን አልጣፈጠም በማለት ተነሳስተን የቲክቶክ ማህበረሰብ ሰድበንሻል። ሲስዬ ይቅርታ አድርግልኝ። አልፈልግንም ሲስዬ፣ ሳንፈልግ በግዳችን ነው። ለምን አሽቃባጭ ነና ምንድነን? ሀበሻ ሳንፈልግ ነው ጋይስ። ለምን በተፈጥሯችን ሳምሪ እንትን ስልልሽ እኮ ዘጋሽኝ እኮ እያናገርኩሽ ነበር። ሳንፈልግ የዚህ ቲክቶክ ማህበረሰብ አልፈልግም፣ ግን ባህልና ወጋችን አለ። እሱ ምንድን ነው? ማሽቃበጥ። ልዩ ተፈጥሯችን ነው ማሽቃበጥ ሲስዬ። እና በግዴታ እያልሽ እኔ እኮ ነግሬሻለሁ ዩቲዩብ ላይ ገንፎ በህይወት ዘመን ያልወድም። ይሄ ከምንም ጋር ታያይዙት። እመቤቴ እኔ ገንፎ አልወድም። ለምን ስበላ ልቤ ላይ ቅልጥ ይላል። በቃ ሰውነቴ ነው የሚበረበደው። ገንፎ አልወድም። ለዛ ነው የማልወደው። ይሄ ጣዕሙ ምናምን አስጠልቶኝ ሳይሆን ገንፎ አልወድም። ግን የሀበሻ ሸይም ስላለብን ተጠርቼ ሄጄ ማታ አደርኩኝ። ሰው እንደሚያድረው ቁርስ ላይ እብድ የሚያህል ገንፎ ከቂቤ ጋር ጭልቅልቅ ብሎ መጣልኝ። ለመጀመሪያ ጊዜ በህይወቴ ገንፎ እንደ ጻን ልጅ በጥርሴ አኝኬ የበላውበት፣ በቃ እኔ ፍቅር አኝኬ የበላውበት ለመጀመሪያ ጊዜ እዛ ሰው ቤት ነው። አይበላም ገንፎ ስትበሉ ዋጥ ስልቅጥ አርጋችሁ ነው ጠራርጋችሁ የምትነሱትኝ። በሼም አልጣፈጠኝም፣ አልወድማ። ግን ሰዎቹን ላለማሳፈር ላለማሸማቀቅ ተጠርቻለሁ በሚል ተነሳሽነት አኝኬ ገንፎን በልቻለሁ። አሁን የተረዳውሽ በራሴ ሲሆን አቤት ሰው ስንባል ግን አቤት ቤታ ግን አሽቃባጭ። በራሴ ሲሆን ሙልጭ አርጌ እንደዚህ ጥርቅ አርጌ በልቼ ለአንቺ ሲሆን ግን ለሲስዬ ሲሆን ግን ሰው ጋብዞሽ በልተሽ አንቺ ሆዳም ጥርቅ አርገሽ በልተሽ ምግቧ አይጣፍጥም አልሽ። ምን አገባን? አልቀመስ ነው አሽቃባጭ። አቤት አበሻ ስንባል ግን ይሄ ወጋችንን ነው ማለት ማሽቃበጥ። እኔማ እኮ ተርገበገብኩ፣ አሽቃበጥኩ እኮ። አይታችሁኛል ወይ? ልክ እኮ ወጣ አቅራቢ ነው የምመስለው። ስማ ማርያምን ጋይስ፣ ቆይ ሲስዬ እንትኑን ጨርሻለሁ። ፊልተር ላንሳልሽ የኔ ማር። ይቅርታውን ጨርሻለሁ። አሁን ባታስታውሽኝም የይቅርታ ጊዜ ጠይቄያለሁ። አሁን ባታስታውሽኝም ሲስዬ እልፍ ስል አንዲቷ ልጅ ስሜን ጠርታ እያወራች ነው ብለሽ ነው የምታስታውሽኝ። ችግር የለውም የኔ ማር። ከዛ ልክ ወጣ ይሄን ትልቅ አክሊሉን ደግሞ እኮ ሳውራ አይታችሁኛል። አክሊሉን የሚያክል በምድር ላይ እኮ የለም። አኬንም እኮ ተጣልቻለሁ።